ዘገየብን በእኛ ፍጥነት ይመስርልና ምናመጣው መጥፎ አማራጭ አንድ ታሪካዊ ምሳሌ አለ ሰይድና አሊ የሚባሉት ሶስተኛ ሙስሊሞች ኸሊፈት አንድ ቦታ ላይ ሄደው መስጊድ ሲገቡ አህያቸውን ወይም በቁላቸውን ለአንድ ልጅ ጠብቅልኝ ብለው ሰጡት ሶላት ሰግደው ሲወጡ ሰውጣ 2 ድርሃም ለጠበቀበት 2 ብር ሰጠዋለሁ ብለው ይወጡ ነው ብር ሳንቲም ሲወጡ ግን ኮርቻውን ይዞት ሄዷል ወዴት ሄደ ብለው ሲጠይቁ ወደ ገበያ ሄዳሉ ተከትለው ገበያውን ጠይቀው ሲሄዱ ሽጦታል የሸጠበት ቦታ የራሳቸውን ኮርቻ አገኙት ስንት እንደሸጠው ሲጠይቁ 2 ድርሃም ነው የሸጠው ሱብሃንአላህ አሉ ለይሰ ርዝቅ بالعجل አሉ ርዝቅ ጸጋ ወይም ሲሳይ በፍጥነት አይደለም አሉ በብልጠት አይደለም እኔ በሐላል አዘጋጅቼለት በመልካም ነገር እሱ ሄዶ በሐራምና በተሳሳተ መንገድ ፈለጋት እቺኑ ነው ያገኘው ተጨማሪ እንኳን አይደለም ያመጣው ግን በተሳሳተ መስለን ያን መንገድ ስለምንመርጥ ነው ይሄ ዛሬ እጃችን ላይ የገባው ነገር ፈጣሪ ለኛ ካልወሰነልን ያንን መንገድ ተጠቅመን እንኳን እናገኘው ብዙ ጊዜ ሰው ለመስረቅ ስለሞከረ እኮ ይሳካለት እሱ ግን የተወሰነለት ከሆነ ምናልባት እጁ ላይ ያመጣዋል አንዳንድ ጊዜ እኮ አረቦች ምን የሚል ባባላላቸው መሰለ አንዳንድ ጊዜ የተተው ነገር የተተው ሀብት ለስርቆት ያነሳሳል ይላሉ ያ ማለት አንዳንድ ጊዜ የማይገባው ነገር ባለቤታቱ ዝም ብሎ ተቀምጦ ስታዩ ያላሰብከው ነገር ይሄ ሰው ነገር ባለቤት ከሌለው ሁሉ ሰው ነው ትላለ እና እንትን የምትፈልገው ነገር አለ ላንተ የተፈጻፈ ነገር ሲመጣ ያንንም